እንደሚታወቀው ደግሞ ዩናይትድ ዩሪ ቲሌማንስን ደግሞ ከአስቶን ቪላ ያስፈርማል እና 29 ዓመቱ ሲሆን ቤልጂማዊ ተጫዋች ነው እና ዩናይትድ ያስፈረመበት ሪዝን ምንድን ነው? እሱም በጣም ቨርሰታይል የሆነ ተጫዋች ነው። አድቫንስ መጫወት የሚችል ተጫዋች ነው። ሆቢን ኮምፒት ማድረግ የሚችል ነው። እንዲሁም ደግሞ 29 ዓመቱ ላይ ነው ያለው። ኦልሬዲ ኳስ እንዴት መጫወት እንዳለበት የምታስተምሩት አይነት ተጫዋች አይደለም። ኦልሬዲ ሜድን የሆነ ተጫዋች ስለሆነ እንደመጣ በአንዱ ቲሙ ላይ ኢምፓክትን ማምጣት የሚችል ተጫዋች ነው። እንዲሁም ደግሞ የኮቢ ኦልተርኔቲቭ ነው። ከኮቢ ጋር አንድ ላይ ላይጫወቱ ይችላሉ፣ ግን ኦልተርኔቲቭ ነው። እንዲሁም ደግሞ ዲፕ ላይን ፕሌይ ሜከር ነው። በአስቶን ቪላ ውስጥ ሲጫወት አይታችሁት ከሆነ በጣም አድቫንስ ነው የሚጫወተው። ምክንያቱም ክማራ እና ኦናና አመዶ ኦናና እሱ ጀርባ ስላሉ ዲፌንሲቭ ሪስፖንሲቢሊቲ አልነበረበት። እንዲሁም ደግሞ የተለያዩ ኪ ፓሶች ላይም ደግሞ በጣም ፐር ጌም ላይ 1.5 የሚያክል ኪፓሶችን አሉት። በዚህ ሲዝን 25 ፕሪሚየር ሊግ አፒራንሶችን አለው፣ 4 አሲስትን አለው። እንዲሁም ደግሞ ፓስ ፐር ጌም ደግሞ 53.3 አለው። ፓስ ኮምፕሊሽን ደግሞ 84.87 አለው። እንዲሁም ደግሞ ኤክስፔክትድ አሲስትም ደግሞ በጣም ቶፕ ሌቭል ያለ ተጫዋች ነው። እንዲሁም ደግሞ በፕሪሚየር ሊግ ኬሪየሩ ደግሞ ወደ 279 የሚያክል አፒራንሶችን ደግሞ በፕሪሚየር ሊግ ስታት ላይ አድርጓል ማለት ነው። ላስት ታይምም ደግሞ ዩሮፓ ሊግም ሲያሸነፉም ደግሞ ብዙ ኮንትሪቢሽን ሲያደርግ የነበረ ነው። እንዲሁም ደግሞ ቤልጅየም ላይም ደግሞ አሪፍን ፐርፎርማንስ ያሳየ ነበር። ኢቨን ሊደርሺፕ ኳሊቲ ያለው ተጫዋች ኦቨር ኬቪን ድብሩይና እሱ ነበረ ካፕቴን የነበረው እና በጣም ጎበዝ ተጫዋች ነው እና ከሱ 1-3 ዓመትን ማውጣት የሚችል አይነት ፕሮባቢሊቲ ያለው ዩናይትድ። እንዲሁም ደግሞ ሚድፊልደርም ስለሆነ ካሪክም አሪፍ አድርጎ ሞልድ አድርጎ ጠቀመው ይችላል ማለት ነው እና ዲፕ ላይን ፕሌይ ሜከር ነው። ቨርሰታይል ነው። ኢንጁሪ ፕሮን አይደለም። ዛትማች ትንሽ ጉዳቶች አሉ ዛትማች የሚያሳስብ አይነት አይደለም። ምክንያቱም እኛ ኤሊት እንዳለን ኢንጁሪ ፕሮን ሊዛንድሮ ማርቲኔዝን አለን ኢንጁሪ ፕሮን እነሱ ራሱ ጋር ክለብ አሉ እና ይሄ ሬድ ፍላግ አይደለም ለዩናይትድ። ብሬኪንግ ፓሶቹ በጣም የሚያምር ተጫዋች ነው እና በጣም ደግሞ ፕረስ ሬዚስታንት አለው ደግሞ ዩሪ ቲሌማንስ። ለዛ ነው ዩናይትድ ያስፈረመበት ሪዝን